ሰላም ጤና ይስጥልኝ ከኒውትሪኬር ኢትዮጵያ ነው። ባለፈው ቪዲዮ ላይ ስለ ጉበት ስብ ወይም ፋቲ ሊቨር ምንነት እንዴት ሊከሰት እንደሚችል እና በሰውነታችን ላይ ስለሚያመጣው ጉዳት በሰፊው መነጋገራችን ይታወሳል። እንዲሁም ስለ መፍትሄው ዛሬ ደግሞ በዚያው በጀመርነው ሀሳብ በመቀጠል በቤታችን ውስጥ በቀላሉ እናዘጋጃቸው ስለምንችላቸውና የጉበት ስብን ለማቅለጥ ከፍተኛ እገዛ ስለሚያደርጉ 3 ሳይንሳዊ መጠጦች በሰፊው እናያለን። እነዚህ መጠጦች ዝም ብለው የሚነገሩ ሳይሆኑ በሃርቫርድ ሄልዝ እና በፐብሜድ የምርምር ማዕከል ውጤታቸው በግልጽ የተረጋገጠ ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ለብዙዎቻችን አስገራሚ ሊሆን የሚችለው መጠጥ ጥቁር ቡና ነው። የሃርቫርድ የጤና ጥናቶች በሰፊው እንደሚያስረዱት በየቀኑ ጥቁር ቡና የሚጠጡ ሰዎች ለጉበት ስብ የመጋለጥ እድላቸው በጣም አነስተኛ ነው። ቡና በውስጡ የያዘው አንቲኦክሲዳንት በጉበት ውስጥ የሚከማቹ መርዛማ ንጥረ ነገሮች ዲቶክስ በማድረግ እና የጉበትን ኢንዛይሞችን በማስተካከል እጅግ አስደናቂ አቅም አለው። ነገር ግን እዚህ ጋር ትልቅ ጥንቃቄ ያስፈልጋል። ቡናን ለጉበት መድኃኒት እንዲሆን ከተፈለገ ስኳር፣ ወተት ወይንም ደግሞ ክሬም በፍጹም መጨመር የለብንም። ጥቅሙን የምናገኘው ተፈጥሯዊ ጥቁር ቡና ብቻ ስንጠቀም ነው። ሁለተኛው መፍትሄ ደግሞ አረንጓዴ ሻይ ወይም ግሪን ቲ ነው። በፐብሜድ ላይ ያወጡ ጥናቶች እንደሚያሳዩት በአረንጓዴ ሻይ ውስጥ ካታኪን የተባለ በጣም ኃይለኛ አንቲኦክሲዳንት ይገኛል። ይህ ንጥረ ነገር በጉበት ሴሎች ዙሪያ የተከማቸውን ስብ በቀጥታ ለማቅለጥና የጉበትን ስራ ለማቀላጠፍ ይረዳል። ይህን ውጤት ለማግኘት በቀን ከ2 እስከ 3 ሲኒ አረንጓዴ ሻይ ያለ ስኳር በበቂ ሁኔታ መጠጣት ይመረጣል። ሶስተኛውና በቤታችን በቀላሉ የምናገኘው የሎሚና የዝንጅብል ለብ ያለ ውሃ ነው። ሎሚ በውስጡ ከፍተኛ የቫይታሚን ሲ መጠን ስላለው ጉበታችን ራሱ የሚያጸዳበትን ግሉታታያን የተባለ ንጥረ ነገር በከፍተኛ ሁኔታ እንዲያመነጭ ያነቃቃዋል። ዝንጅብል ደግሞ በጉበታችን ላይ የሚፈጠረውን እብጠቶችን ወይም ኢንፍላሜሽን የመከላከል ትልቅ አቅም አለው። ይህን መጠጥ ጠዋት በባዶ ሆድ ለብ ባለ ውሃ አዘጋጅተን ስንጠጣው ሰውነታችን ሜታቦሊዝም በማፋጠን ስብ የመቀነስ ሂደቱን በእጥፍ ይጨምረዋል። ነገር ግን ባለፈው ቪዲዮ ላይ ለማሳየት እንደሞከርኩት አንድ በጣም ወሳኝ እውነት አለ። እነዚህ መጠጦችን ብቻቸውን ታምር አይሰሩም። ሙሉ በሙሉ ውጤታማ የሚሆነው ከአጠቃላይ አመጋገብ ስርዓታችን ጋር ሲቀናጅ ብቻ ነው። መጠጦቹ እየጠጣን ከፍተኛ ስኳር፣ ዘይትና የተቀነባበሩ ምግቦችን የምንመገብ ከሆነ ለውጥ ማምጣት አንችልም። ስለዚህ እንደ ባለሙያ የምመክራችሁ ከነዚህ መጠጦች ጎን ለጎን ጣፋጭ ነገሮችን መቀነስ፣ ቀላል እንቅስቃሴዎችን ማድረግ፣ የቪዲዮዎቼ ዋና ሀሳብ በሆነው የምግብ ቅደም ተከተል ወይም ፉድ ሲኩዌንስ መሰረት ካርቦሃይድሬትን ከመመገባችን በፊት አትክልቶችና ፕሮቲኖችን ማስቀደም አለብን። ይህን ስናደርግ ለጉበታችን ረፍት እንሰጠዋለን። የዛሬው መረጃ ለጤናችሁ ትልቅ እገዛ እንደሚያደርግ ተስፋ አደርጋለሁ። ቪዲዮ ከጠቀማችሁ ለወዳጅ ዘመዶቹ ሼር ማድረጋችሁና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል በመሆን እንዳትረሱ። የእናንተ ጤና ለእኔ ትልቅ ደስታዬ ነው። በቀጣይ ቪዲዮ በሌላ ጠቃሚ መረጃ እስከምንገናኝ ቸር ሰንብቱ።